እንኳን ደህና መጣሽ አስዬ። ያብስራ እባላለሁ። አቶ አብስራ ሰላም። እባክሽ በድጋሚ እንኳን ወደ ቴምር ስቴት በሰላም መጣሽ። ያብስራ እባላለሁ። የቴምር ስቴት የሽያጭ አማካሪ ነኝ። እንደነገርኩሽ ነው ላንቺም ተከታዮች፣ ከዛ በተጨማሪ ደግሞ ቴምር ስቴት ላይ ኢንቨስት ማድረግ ለሚፈልጉ ሰዎች አንዳንድ መረጃዎችን ሼር አድርግሻለሁ። የአንቺን ፎሎወሮች የአንቺን ቤተሰቦች ደግሞ ይሄን ወደው አይተው ቴምር ስቴት ላይ ከመጡ ያዘጋጀንልሽ ትልቅ ኦፈር አለ። እሱን በጋራ እንጠቀማለን ማለት ነው። በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆየኝ አቶ አብስራ። አመሰግናለሁ። የምትጠይቂኝ ነገር ካለ እባክህ። ቴምር ስቴት ምንድን ነው? በጣም ጥሩ ጥያቄ። ከዚህ ቀደም ላሉት ደንበኞች እና አሁን ላይ ላለፉት 10 ዓመታት ቴምር ስቴት ራሱን ቢውልድ አድርገው ወደ 8 ሳይቶችን ገንብቶ አስረክቧል። ከዛ በተጨማሪ ደግሞ አሁን ወደ ተለያዩ ሳይቶችን በመገንባት ለደንበኞቹ በተመጣጣኝ ዋጋ ቤት በማቅረብ የሚታወቅ ትልቅ ድርጅት ነው። እንደ ጥያቄሽ ሁሉ ቴምር ማን ነው ብሎ ለሚመጡ ሰዎች አሁን ላይ እምብዛም የሚጠፋባቸው አይመስለኝም። ምክንያቱም በትላልቅ ዲስካውንቶቹ በደንብ ይታወቃል ቴምር ስቴት። ከዛ በተጨማሪ ደግሞ ደንበኞቹ ምንድን ነው ብለው ሲመጡ ቴምር ስቴት ከሌሎቹ ልዩ የሚያደርጋቸውን ነገሮችም ደግሞ በዛው ልክ ይዟል። ቴምር ስቴት ይሄን ይመስላል። የኔ ፎሎወሮች የኔ ተከታዮች ከእናንተ የሚያገኙት የተለየ ጥቅም አለ? በትክክል ምንድነው ቅድምም እንደነገርኩሽ ድርጅታችን ቴምር ስቴት ለደንበኞቹ የተለያዩ ስኬጁሎችን አውጥቶ በተለያዩ አካባቢዎች የተለያየ ዋጋ ያላቸውን የመኖሪያ ቤት እንዲሁም የንግድ ሱቆችን ይሸጣል። ለምሳሌ ያህል አንቺን ብለው የሚመጡ ደንበኞች በሳር ቤት እንዲሁም በአዋሬ እስከ 35% ቅናሽን ያገኛሉ። ይህ ማለት በሪል ስቴት ታሪክ ተሰምቶም አይታወቅም። ምክንያቱም ኦልሞስት ከ100% የ35% ቅናሽ ማለት ሂውጅ ነው። ሚኒመም ከ3 ሚሊዮን ብር አንስቶ እስከ 6 ሚሊዮን ብር ቅናሾችን ማግኘት ይችላሉ ማለት ነው። ከዛ በተጨማሪ ድርጅታችን ቴምር ስቴት ልዩ ልዩ ያወጣቸውን ኦፈሮች የንግድ ሱቅም የመኖሪያ ቤቶችን በአንቺ በኩል ለሚመጡ ደንበኞች ይህንን አስመልክተን ትልቅ ቅናሽ እንሰጣቸዋለን ማለት ነው። በጣም እናመሰግናለን። ያከፋፈሉ ሁኔታ እንዴት መክፈል ይችላሉ? በጣም ጥሩ ጥያቄ ነው። ቅድም እንደነገርኩሽ የተለያዩ ሳይቶች አለ። ለምሳሌ ሰርቼ ባሳይሽ ቴምር ስቴት ከዚህ ቀደም እነዚህን ያስረከባቸው ሳይቶች አሉ። ዴሊቨር ያደረጋቸው ሳይቶች ለምሳሌ በአያት አለ፣ በአጠና ተራ አለ። ከዛ በተጨማሪ በ4 ኪሎ እንዲሁም 2 ሳይት ደግሞ በለቡ። ከዛ በተጨማሪ በድጋሚ ደግሞ አያት ላይ 2 ሳይቶችን ገንብቷል። አንደኛው ሜቢ አያት ወደ ሎሚያር ሱፐር ማርኬት በምንሄድበት ሰዓት ሎሚያር ሱፐር ማርኬት ፊት ለፊት ያለ ነው። ሁለተኛው ደግሞ እዛ አያት አደባባዩን ከፍለ ፍሬሽ ኮርነር አጠገብ ያለው ሳይታችን ነው። እዛ ላይ ኦልሞስት ወደ 7 ሳይቶች አሉ። 2ቱ ሙሉ ለሙሉ ገንብተናል። 3ቱም ደግሞ በዚህ ዓመት ሙሉ ለሙሉ ሽያጭ ጨርሰናል። ከዛ በተጨማሪ አሁን ላይ አክቲቭ ሳይቶች እንደምትመለከቻቸው ነው። እዚህ ጋር የሳር ቤቶቹ ሳይቶች አሉ። ኦልሞስት የሳር ቤቶቹ ሳይት ተሽጠው አልቀዋል። አሁን 4ኛ ሳይታችንን አውጥተናል። የሳር ቤቱ ሳይት ባከፋፈልም በቅናሽም ከሌሎቹ ሳይቶች በደንብ ለየት ያለ ነው። ለምሳሌ ያህል የሳር ቤቱን አንዱን ሳይት ቢሰራልሽ ከዚህ ቀደም 40/60 ሜትር ነበር የተጠቀምነው። 40/60 ማለት ደንበኛው 60% ይከፍላል። ድርጅታችን ቴምር ስቴት ደግሞ 40% ቅናሽ ያደርጋል ማለት ነው። ይህንን አስመልክቶ ደንበኞች በደንብ ተጠቅመዋል። ከዛ በተጨማሪ ደግሞ 2 ደንበኞች ደግሞ የቢዋይዲ መኪና ሸልመናል። ለ4 ደንበኞች ደግሞ ከዚሁም በተጨማሪ የፊኒሽንግ ማቴሪያል ስራዎችን 1 ሚሊዮን ብር የሚያወጣ የፊኒሽንግ ማቴሪያል ስራም ጨምረን ሰጥተናቸዋል ማለት ነው። ሳር ቤት እንዲሁም አያት ፈርስ ቤት የገዙ ደንበኞች ይህን የመሰለ እድል አግኝተዋል። አሁን ላይ የሚወጣውም ሳይት እዚሁ ነው። ሳር ቤት ቫቲካን ወረድ ብሎ ነው። አሁን ገና ቁፋሮም አልተጀመረም። ስራው ገና በሳይት ክሊራንስ ላይ ነው የሚገኘው። ነገር ግን ኦልሞስት የ80% ሽያጩ ስራው አልቋል። ምክንያቱም ቤዝድ ኦን ሎኬሽን አንድ ሰው ሪል ስቴትን ለመግዛት ሲመጣ ሜይ ቢ ላንቺን ቤተሰቦች የሚመክራቸው አንድ ነገር የመጀመሪያው ሎኬሽን ነው። ሁለተኛው ፕራይስ ነው። ከዛ በተጨማሪ ደግሞ የማስረከቢያ ጊዜ ነው። ምንድነው አንድ ደንበኛ ብሩን እስካወጣ ድረስ የሚያስረክቡበት ጊዜ ተቃራኒ ከሆነ ለዛ ደንበኛ ኪሳራ እንደማለት ነው። ስለዚህ ምንም ያህል 100% ከፍሎ ገዛ በጊዜው ካልተረከበ ያ ደንበኛ እንደከሰረ ነው የምንቆጥረው። ከዛ ይህንን አስመልክቶ ድርጅታችን ቴምር ስቴት ባለፈው ዓመት ወይም ጥቅምት ላይ 2017 ላይ ሙሉ ለሙሉ ባዶ የነበረውን ሳይታችን አሁን ላይ 21ኛ ስትራክቸሩን ጨርሰን የፊኒሽንግ ስራውን ደግሞ እስከ 8ኛ ደረጃ ላይ ደርሰናል እና ይህን በማስመልከት ብዙ ደንበኞች እዛ ላይ እንደውም ሳይት ካላችሁ እያሉ ነበር። ነገር ግን አልሆነም። እሱ በጊዜው ነው ያለቀው። አሁን ደግሞ ሌሎች ሳይቶችን ይዘንላቸው መጥተናል። የመጀመሪያው እንዳልኩሽ የሳር ቤቱ ነው። የሳር ቤቱ ላይ 65/35 ፔመንት ሞዳሊቲ ያለው
ከዛ በተጨማሪ ደግሞ 3 አይነት ያከፋፈል ሂደት አለው። ምንድነው 3 አይነት ያከፋፈል ሂደት አለው? ደንበኛችን በሚፈልገው ልክ ማለት ደንበኛችን ለምሳሌ ከ3ኛ እስከ 8ኛ ፍሎር አለ፣ ከ9ኛ እስከ 14ኛ አለ፣ ከ15 እስከ 21ኛ ፍሎሮች አሉ። ይህን ለየት የሚያደርገው ድርጅታችን ቴምር ሪል ስቴት ቤዝመንት አለው ፕላስ ጂ ፕላስ 21 የሆነ ህንፃ ነው፣ የሳር ቤቱ ህንፃ ማለት ነው። እና ከ3ኛ እስከ 8ኛ ለሚፈልጉ ሰዎች በካሬ እየሸጠ ያለው 120 ሺህ ብር ነው። ነገር ግን የተለያዩ ቅድም ዲስካውንቶች እንዳሉ 3 አይነት ፔመንት ሞዳሊቲ እንዳለው ነግሬሻለሁ። ይህንን አስመልክቶ ከ9 እስከ 14 የሚፈልጉ ደግሞ በካሬ 115 ሺህ ብር ነው እየሸጠን ያለ ነው። ከ15 እስከ 21 ደግሞ በካሬ 110 ሺህ ብር ነው እየሸጠ ያለ። ስለዚህ እዚህ ላይ መጥተው በዚህ ሜተድ የሚከፍሉ ከሆነ ትልቁና ዋነኛው ከቴምር የሚለየው ለምሳሌ አንድ ደንበኛ ከ9 እስከ 14ኛ መክፈል ፈልጋለሁ ካለ ያለምንም ተጨማሪ ወለድ በካሬ 115 ሺህ የሚሰላ ቅድመ ክፍያ 20% ከፍሎ ቀሪውን ደግሞ በግንባታ ሂደት መክፈል ይችላል። ቀሪውን በግንባታ ሂደት መክፈል ይችላል ስልሽ ምንም አይነት ወለድ ከወለድ ንክኪ ነፃ ነው ማለት። ስለዚህ አግሪመንታችን በምን ይሆናል ማለት ነው? ሙሉ ለሙሉ በኢትዮጵያ ብር ይሆናል ማለት ነው። ስለዚህ ይሄን ደንበኛችን ሞር ኢንተረስትድ ያደርገዋል ብዬ አስባለሁ። ምን ቅር ያለሽ ነገር አለ? ሜይ ቢ መጨመር ያለብን ነገር ካለ አዘርዋሽ ደግሞ ሌሎች በዚህም ደረጃ ጥያቄዎች ካሉሽ ወደ ሌሎች ሳይቶች ከመግባቴ በፊት ማለት ነው። ጥያቄ እንጨርሻለሁ። አመሰግናለሁ ስለሰጠኝ ማብራሪያ። በጣም ጥሩ ፋሲካ፣ በድጋሚ እንዳልኩሽ ነው ሌሎችን ሳይቶች ለማሳወቅ ያህልና ሌሎችን ሳይቶች ደግሞ ዲስካውንት እንዲሁም ደግሞ ደንበኛ በፕሮግረስም ከፕሮግረሶችም ሊጠናቀቁ ያሉ ሳይቶች ስላሉ እነሱን ደግሞ በጋራ የምናየው ይሆናል ማለት። ለምሳሌ የሳር ቤቱ ሳይት ላይ ቀደም እንዳልኩሽ ነው ደንበኛ 100% የሚከፍል ከሆነ የ35% ቅናሽ እናዘጋጅለታለን ማለት ነው። በአንቺ በኩል የሚመጡ ደንበኞች እንዳለ የ35% ቅናሽን የማግኘት ቻንስ አላቸው። ለምሳሌ ከ3ኛ እስከ 8ኛ የሚፈልጉ ደንበኞች በካሬ 120 ሺህ ብር ሲሸጥ የነበረውን እኛ ግን ለነሱ ለምሳሌ እዚህ ላይ ሳር ቤት ላይ ከ80 ካሬ አንስቶ ባለ 2 መኝታ እስከ 152 ካሬ ደግሞ ባለ 3 መኝታ የቤት አማራጮች አሉ። ነገር ግን በሚገርም ሁኔታ ባለ 2 መኝታዎች ሙሉ ለሙሉ ተሽጠው አልቋል። እንዳልኩሽ ነው አብዛኛው 100% ስለሆነ ከፍሎ የገዛቸው ኦልሞስት በ5.7 ሚሊዮን ብር ባለ 2 መኝታ ሳር ቤት ላይ አግኝተዋል። ለምሳሌ ያህል ባለ 3 መኝታውን ብሰራልሽ ለምሳሌ ባለ 3 መኝታ 139 ካሬ አጠቃላይ ይመጣ የነበረው 16 ሚሊዮን 680 ሺህ ብር ነው። የመጀመሪያው ደንበኛው የሚጠበቅበት የዚህን 20% ቅድመ ክፍያ ብቻ ነው። ለምሳሌ የዚህ 20% ማለት ኦልሞስት 3 ሚሊዮን 336 ሺህ ብር ይመጣል ማለት ነው። ይሄን ብር ከከፈለ በኋላ ቀሪውን በ15 ዙር ያለምንም ወለድ ከፍሎ መጨረስ ይችላል ማለት ነው። ከዛ በተጨማሪ ግን ደንበኛው አይ ከዚህ በላይ ከፈል አድርጌ ከእናንተ የምጠይቀው ጥያቄ ካለ ግን ካለ እኛም ጥያቄውን አስፍተን መልሱን እንሰጠዋለን ማለት ነው። ያ ማለት ለምሳሌ ደንበኛችን 30% እስከ 50% ቢከፍለን እኛ ከከፈለው ላይ የ15% ቅናሽ እናደርግለታለን ማለት ነው። ያ ማለት ለምሳሌ ደንበኛችን 30% ቢከፍለን የሚመጣው ኦልሞስት 5 ሚሊዮን 4,000 ብር አካባቢ ነው። 5 ሚሊዮን 4,000 ብር ነው። የዚህን ምን እንቀንስለታለን ማለት ነው? ሲቀነስ የዚህን 15% እንቀንስለታለን ማለት ነው። 15% ቀንሰን ከሚከፍለው ከኔክስት ክፍያ ላይ እቺን 15%ን ቀንሰን ለደንበኛችን የ15% ቅናሽ እናወጣለታለን ማለት ነው። ይሄኛው ሁለተኛው ነው። ሶስተኛውና ዋነኛው ነገር ደግሞ ምንድነው የሚሆነው? ደንበኛችን 100% ቢከፍል 100% ቢከፍል ማለት ለምሳሌ ከነበረበት ጠቅላላ ዋጋ 139 ካሬ አለ ሲባዛ በ120 ሺህ ብር አለ አጠቃላይ የነበረው 16 ሚሊዮን 680 ሺህ ብር ነው። ነገር ግን ይሄ ደንበኛችን ኦልሞስት 65% ቢከፍል አጠቃላይ የሚመጣው ዋጋ ኦልሞስት ስንት ይሆናል ማለት ነው? 10 ሚሊዮን 842 ሺህ ብር ማለት ነው። which means ኦልሞስት የ6 ሚሊዮን ብር አካባቢ ቅናሽ ያገኛል ማለት ነው። ይሄ ቀላል ቅናሽ አይደለም። ቅድም እንደነገርኩሽ ነው። አሁን ያለው ነገር የሳር ቤቱ ዙሪያ ይሄን ይመስላል። አዋሬ ላይም በተጨማሪ ከ107 ሺህ እስከ 115 ሺህ ብር በየፍሎሩ ቅድም እንደነገርኩሽ ነው። ዝቅተኛ ፍሎር የሚፈልግ ኢትዮጵያ ውስጥ አሁን ላይ አብዛኛው ሰው ሞር ወደ ቪሌጅ ላይ ያደገ ስለሆነ ዝቅተኛ ፍሎር ነው የሚፈልገው። ወደ ላይ ሲሆን ደግሞ ቫይስ ቨርሳ ነው ከውጭ ሀገር ማርኬት ጋር እና ወደ ላይ ሲሆን ይቀንሳል፣ ወደ ታች ሲሆን ደግሞ ይጨምራል። ከ3 እስከ 8 115 ሺህ ብር ነው። ከ9 እስከ 14 ደግሞ በተጨማሪ 110 ሺህ ብር ይሆንና ከ15 እስከ 21 ደግሞ 7 ሺህ ብር ይሸጣል። እዛ ላይም በተጨማሪ 100% ለሚከፍሉ ደንበኞች የ35% ቅናሽ እናወጣለን። ነገር ግን 20% ቅድመ ክፍያ ከፍለው ቀሪውን ደግሞ ያለምንም ወለድ በ15 ዙር የሚከፍሉበትን ሜተድ እንዲሁም አመቻችተንላቸዋል ማለት ነው።
ያለው የአዋሬና የሳር ቤት ሳይት ይሄን ይመስላል። ሌሎች ደግሞ ከዛ በተጨማሪ ያሉ ሳይቶች አሉ። በፒያሳ ሊያልቁ የደረሱ ደግሞ በጋርመንት እና በሶማሌ ተራ ያሉ እንዲሁም ይሄን የሚፈልጉ ላንች ፎሎወሮች ከዛ በተጨማሪ 10% ቅድመ ክፍያ መክፈል በአንድ ዓመት የሚረከቡት ልዩ የሽያጭ ፓኬት ይዘጋጅለት የጋርመንት እና የሶማሌ ተራ ላይ አለ። ይሄን ደግሞ ኖቲስ አድርገሽ በዛውም አንቺም ለፎሎወሮች እንድነግሪልን እንጠይቃለን ማለት ነው። አመሰግናለሁ አቶ ያብስራ ስለሰጠኝ ማብራሪያ። እኔም በጣም አመሰግናለሁ። ያው ውድ ተመልካቾቼ ከቴምር ሪል ስቴት ጋር የነበረኝን ቆይታ ተመልክታችኋል። በእኔ በኩል የምትመጡ ሁሉ 35% ዲስካውንት ያደርግላቸዋል። በጣም እናመሰግናለን። በድጋሚ ለነበረን ቆይታ አመሰግናለሁ።